ቆንጆ ቁርስ እየበላን ነው። ከቃተኛ ጨጨብሳ ኦርደር አድርገን አሳያችኋለሁ። ልጄም ወዶታል፣ እኔም ቆንጆ ነው ወድጀዋለሁ። ቅድስዬ የጾም ነው የፈለግነው አሳያችሁ። ሄይ ቡቡ የስ ይኸው ይሄ ነው ቃተኛ ጨጨብሳው። ቆንጆ ነው፣ ለስላሳ ነው፣ በዘይት ነው ያሰራ ነው። most of the time የጾም ምግብ ነው የምወደው። ሶ ያ በዘይት አሰርተ ነው የጾም ነው። ሶ ቆንጆ ነው። የጾምን ስለሆንን ሳይሆን just I didn't want ቅቤ እና ያ ትላንት ማታም ደግሞ ከቃተኛ ነው የበላነው እራታችንን። ቅዱስ wait የት ነው? ወዴት ነው? ቅዱስዬ ሆቴላችንን እናሳያቸው። our new friends ሆቴላችንን እናሳያቸው። ዛሬ ምንም ነገር አልሰራንም። 10 AM ነው ጠዋት የተነሳ ነው። ጠዋት አይባልም 10 AM ስንነሳ የመጀመሪያ ቀናችን ስለሆነ it's okay እንተኛ ብለን ሌት ነው የተነሳ ነው። እዚህ ቤድ ኤንድ ብሬክፋስት ከአልጋ ጋር ብሬክፋስት ይመጣል፣ ግን ብሬክፋስት ፊኒሽስ at 10 ሶ እሱ አመልጦናል። ሶ ከቃተኛ ነው just about a couple of hours ago ጨጨብሳ አስመጣን። so everything I will explain እና ላሳያችሁ ክፍላችንን። ኦኬ መጀመሪያ ከውጪ ላሳያችሁ። ይሄ ፍሎራችን ነው፣ ላሳያችሁ። this is our floor። ቅዱሲና አንተ ሰውዬ እና በጣም ደስ የሚለው ይሄ ሆቴል ብዙ ዊንዶው አለው እና ብዙ ቪው ነው፣ ቪው ፖይንት አሉ እና መቀመጫ ቦታዎች አሉ። so you can come out of your room እና ሪላክስ። ምግብ ካዘዛችሁ እዚህ መብላት ትችላላችሁ፣ ሻይ ማፍላት መጠጣት ትችላላችሁ እና it's almost 360 view of Addis from ከዚህ ቦታ ማየት የሚቻለው በየኮሪደር ምናምን ከዞራችሁ ማለት ነው። እና this is our view from the end of our corridor። ደስ ይላል። ቅዱሲ I love this floor every floor በጣም ያምራል። በኢትዮጵያዊ ካልቸር ነገሮች ነው ዴኮሬት የተደረገው። I love the lighting, it's very nice and moody እና look all the art ነገሮች የሀገራችን ናቸው። እነዚህ መቀመጫዎች ደስ ይላሉ፣ ግን ከአንዴ ቁጭ ካላችሁ መውጣት is so funny። በደንብ ስኩፕ የሚያደርግ ነው ቁጭ ስል። yes ቁጭ ብያለሁ ይሄ መቀመጫ ላይ። ትረዳኛለህ ለመውጣት? look እሱ ጎትቶኝ ነው እንጂ በጣም look ስኩፒ ኮር መስል በደንብ ያሰራል። እና this is our favorite place። በጣም እንወደዋለን። አዲስ አበባ ስንመጣ እስካሁን ድረስ አብዛኛ ጊዜ እዚህ መምጣት ነው የምንወደው። ኦኬ እሺ ፋይናሊ ክፍላችንን እንሂድ ወይስ ቀጥታ እዛ ጋር እንሂድ? መጀመሪያ አክቹሊ ቀጥታ እዚህ ጋር እንሂድ። ክፍላችንን አልፈን so we have a lift 6th floor ነው እና ቅዱስ ሆቴሉ ግን only the top 2 floors ናቸው። ከስር መስሪያ ቤቶች ምኖች አሉ። በጣም ጥሩ ሁኔታ የተያዘ ቢልዲንግ ነው በጥሩ ነገሮች። so this is our view from this end። ደግሞ አያቻቸው እነዛ ቤቶች ይሄ usually they're embassy ቤቶች ምናምኖች። so በጣም ቅርብ ነን። አያችሁን የት እንዳለን? Hi Girma, my bill is here። ችግር የለውም የቁርሴን ቢል እንዴት ነው አሁን? ብራይቶች ተስተካከላል? አዎ እሺ ና ቅዱስዬ የቁርሳችንን ቢል እንክፈል። 300 ብር
ወይኔ ይሄ ክፍሌ አይደለም። ና ቅዱስ ና ቅዱሱ። ኦኬ የቁርሳችን ቤል መጣ። እሺ ከቃተኛ ቁርስ ኦርደር አረግን አላልኳቸው? በጣም ደስ የሚል ሰው ግርማ ነው ያመጣልን እና ቢሉን ይዞልን መጥቶ ነው እና ኮምፕሊመንት አደረገን። በአንድ ቀን አንድ ቀን እኮ ነው ያደርነው እዚህ እና በቃ በጣም ተስተካክላችኋል ይሉት ጉድ አለኝ። አዎ ማረሳ አልፈልገውም። ወዴት ነው? በጣም ይቅርታ ግን ላይ ታች ሄደ መመለስ ማር ረሳን። በደንብ ያውቃሉ ማለት ነው። እሺ አመሰግናለሁ። ይቅርታ። ና ቅዱስዬ እንመለስ። እዚህ ጋር ኦኬ። የማር ዕቃ መመለስ ረሳ። እሱን ሊመለስ መጡ። ያ ኮሪደሩን ቅዱስዬ በጣም ይወደዋል። ይዩት። በጣም እዚህ ጋር እንወጣለን ለመጫወት። ብዙ አክቹሊ ቦታዎች አለው፣ አሳያቸዋለሁ። ለቅዱስ የሚመች የሚጫወትበት እዚህ ና ቅዱሱ። እዚህ ሰፈር ሁሉ ነገር ነው ያለው። ኤቭሪቲንግ ኦብቪየስሊ መሀል ቦሌ ነን፣ ግን እዚህ ጋር ላሳያቸው። ሉክ ቶሞካ እዛ ጋር እንዳለ ቶሞካ ሊትራሊ ራይት ዜር። ኦኬ ስንወርድ እናሳያቸዋለን። በቃ በባስ ቅዱሱ። እሺ ሩጥ በቃ እሺ ቶሎ ብዬ ላሳያቸው። ገና ክፍል ውስጥ ሳንገባ ብዙ ነገር። ኦኬ ና ክፍላችን እንግባ። ፋይናሊ ክፍላችን እንግባ። በቃ ይኸው መጫወቻ። በመጫወቻ ዲስትራክትድ ሁን ለት ካፕል ኦፍ ሰከንድስ፣ ከዛ እንወጣለን። እሺ ቦቦ እና በቃ ይሄ the bed በጣም ክሊን ነው። the sheets cotton ነው እና like ከውስጥ ራሱ like ቼክ ሳደርግ like it's yes give me that one thank you እና ማትረስ ከቨር አለው። ከዛ አንሶላዎች ሁሉ ክሊን ነው፣ ቆንጆ ነው። ከዛ ምንድን ያለን ኮመዲኖች አሉን። ይሄ የቅዱስዬ መጫወቻ ቦታ ነው። ይሄው ዲስትራክትድ ሆኗል፣ እየተጫወተ ነው። አሁን ልንወጣ ነው። ኤኒዌይ እዚች ጋር ደግሞ ዴስክ አለን፣ ቆንጆ ዴስክ። ይሄው እቺ ደግሞ ፕራሜ ናት። እዚች ጋር አጥፌው እዚህ ይገባል። ከዛ ይሄ በቃ ዴስክ ነው። እዚህ ውስጥ የልጄን እቃዎች አስገብቼበታለሁ። እንደዚህ ቲቪ አለን፣ ጥሩ የሚሰራ። ከዛ ሁሉ ነገር አለን። ከስር ደግሞ በቃ ጥሩ ስፔስ ነው። ኦብቪየስሊ ትንሽ ሻንጣ ባሻንጣ ሆኗል። ላይክ ብዙ እቃ ማየት አክቹሊ አልወድም። ሚኒማሊስት የሆነ ኑሮ ነው ደስ የሚለኝ፣ ግን ብዙ ስፔስ የለንም እዚህ ዋርድሮብ ውስጥ ለማስገባት እና አሁን ውጭ ይሆናል። ሻንጣ አንድ ለኔ አንድ ለልጄ። ከዛ ይሄ ነው ዋርድሮቤ። ይሄ ደግሞ ሴፍ አለኝ which is good፣ ትልቅ ነው። ከስር እቃ አስገብተናል። እንግዲህ ልብሳችንን አናወጣም፣ በሻንጣ ውስጥ ነው የምንኖረው which is fine። usually ከሆቴል ውስጥ ልብሴን አላወጣም። anyway just ጫማ ነው የምናወጣው። ከዛ እዚህ ጋርም አለ፣ ይሄው አይረን ይዤ ነው የመጣሁት። ከዛ እዚህ ጋር የተለበሰ ልብስ ነው። እንግዲህ ይሄ ሆቴል በጣም እወደዋለሁ። the only thing ያጋጠመኝ like is ልብስ በማሽን እንዲታጠብ ሰጥቼ it wasn't like great, so በእጄ ነው የማጥበው ልብስ። so ባለፈው በጣም በዝቶብኝ እየተከመረ አሁን አስታውሻለሁ every day የተለበሰውን ልብስ straight away ካጠብኩት at least አይበዛብኝም በእጅ ለማጠብ። so የተለበሰ ልብስ እዛ ጋር እያስቀመጥኩ ነው ከስር። ከዛ ይሄው ስልኩ እዚህ ውስጥ አይደለም የሚቀመጠው፣
እዚህ ጋር ነው ግን ልጄ ስለሚነካው ያ another ኮመዲኖ እና በቃ ቆንጆ ክፍል ነው። ከዛ ኪችን አለን እና የመብሊያ ቦታ እና እዚህ ጋር ቁጭ ተብሎ ሲበላ the view from the balcony በጣም ደስ ይላል። እዚህ ጋር አይታይም ግን አሳያችኋለሁ። like ግማሽ ክፍሉ ሙሉ ባልከኒ ነውና the view of Addis ከዛ በጣም ያምራል። እና ትልቁ ነገር ኪችኔ ለልጄ ምግብ እንድሰራለት ይመቻል ማለት ነው። ሁሉ ነገር አለ። የልብስ ማጠቢያ ይዤ መጥቼ ነው። actually ሱፐርማርኬት መሄድ አለብኝ በቅርቡ because I have to get like የእቃ ማጠቢያን ምናምን ነገር እና ይሄ ሁሉ እንግዲህ ውሃ ልስጥህ የኔ ልጅ። እሺ የኔ ፍቅር እና ከኪችኑ የፈለግነውን እቃ ከደውለን ማስመጣት እንችላለን። ይሄ ከላይ የሚታየው ግን እኔ ይዤ መጣሁት ነው። ፍራይንግ ፓን ይዤ መጥቻለሁ። ላይክ ሁሉን ነገር እዛ ላይ እንድሰራ አንቲባክቴሪያል ዋይፕስ ይዤ መጥቻለሁ። ውሃ ከዛ ኦሊቭ ኦይል። ይሄ የልጄ እቃዎች ናቸው የሚበላበት። ይሄ የመስሪያ ቤቴ ላፕቶፕ ነው because አንድ ያልጨረስኩት ስራ ስላለ 1-2 ቀን እሰራለሁ ማለት ነው። ዋይፋቸው እዚህ በጣም ጥሩ ነው፣ ጠንካራ ነው። ሶ ትላንት ማታ ራሱ ሰርቼ ጥሩ ነበረ። ከዛ እነዚህ የልጄ የሚወደው ነገሮች ናቸው። ስናኮች flour like spelt flour, buckwheat flour, dried mango, some dried apple እና buckwheat በቃ የሚወደው ነገሮች ይዤ መጥቻለሁ። ኢንሴክት ሪፔለንት ይዤ መጥቻለሁ። አንዳንዴ ሞስኪቶ ምናምን ስላለ ከዛ በቃ ይሄ ቻርጂንግ ፖይንቴ ነው። ከዛ ትንሽ ፍሪጅ አለችኝ ቁልፍ ያላት ደስ የምትል እና ምንም የለውም ግን ሾፒንግ እሄዳለሁ በቅርቡ። ውስጥ እጄን ሳስገባ ግን በደንብ ቀዝቃዛ ነው። ሰው ቆንጆ ነው። ቅዱሲ ቆንጆ ነው። ሁሉ ነገር የተሟላ ነው። ከምንፈልገው ድስት ምናምን ከፈለግን ደግሞ መጠየቅ እንችላለን፣ ያመጡልናል ማለት ነው። ከዛስ በኋላ እና we have a cooker። ከዛ ይሄ ደግሞ ትላንትና ግርማ ረድቶኝ ነው ውሃ ገዛልኝ። 6 ፓክ 2 ሊትሮች ገዛልኝ። ቅዱስዬ ቀስ በል እሺ። ከዛ በቃ እነዚህ ዝም ብሎ ነው እና በጣም ደስ ይላል። ምግብ ስናዝ ምናምን እዚህ ጋር ቁጭ ብሎ መብላት። ኪችኑ የተሟላ ነው። it's really nice። ላይቲንግ ደግሞ ደስ ይላል። ሜኑ ሲመሽ ላይክ ብዙ ላይ ሲያስፈልገኝ ይሄን አደርጋለሁ። ከዛ ደግሞ ማታ ላይ እነዚህ ስፖት ላይቶች ብቻ ሲበሩ ድም የሆነ በጣም ደስ የሚል ቫይብ ያለው ማታ ይሆናል ማለት ነው። እና ይሄን ይመስላል የኔ ይሄ ክፍል ስታንዳርድ ክፍል ነው። ከዚህ በላይም አይ ቲንክ ስዊቶች አሉ። የምከፍለው $40 በናይት ነው። ቅናሽ ይሰጧቸዋል ከ2 ሳምንት በላይ የምትቆዩ ከሆነ። ሶ ደውላችሁ እንግዲህ ጠይቁ ማለት ነው። እና በጣም ደስ ይላል። በጣም እንወደዋለን ኩዱሽ። እና the other favorite thing እንዳልኳችሁ is the balcony ሰፊ ነው። ውጪ ቫይቤ ማረብጊያ ቁጭ ሻይ መጠጫ ቦታ አለው። the view come on በጣም ደስ ይላል። በጣም ደስ ይላል። the view በጣም ቆንጆ ነው። ማታ ላይ ልክ ፀሐዩ ሲወርድ like a very different time of the day በጣም ልዩ የሆነ ቪው ነው የሚታየው። ደግሞ አሁን like የሚሸተው I wish you can smell it like ቡና፣ ትንሽ ጭስ ነገር፣ ትንሽ ምግብ ነገር like በጣም ደስ የሚል ሽታ አለው። just
I don't know, ሀገሬ is the best በእውነት በጣም ደስ ይላል። This is the best part of the room. እና ካሳየኋችሁ ደግሞ ላሳያችሁ አልጋ ላይ ስንተኛ ደግሞ ቅዱስዬ ና የኔ ፍቅር የምናየውን ቪው I don't know የሚታያችሁ ከሆነ በደንብ ሙሉ በሙሉ የመስታወት ቪው ነው አዲስ አበባን ማለት ነው። በማታ ላይ ደግሞ በጣም መብራቱ ምኑ በጣም ያምራል። It's the best. ሌላ ደስ የሚለው ነገር ደግሞ ቦሌ መድኃኔዓለም ቤተክርስቲያን ጎናችን ነው። ስለዚህ ትላንት ራሱ ትምህርት ነበርና ላይክ ቃል በቃል ይሰማኛል። ጸሎት፣ ቅዳሴ፣ ሁሉ ነገር በደንብ ነው የሚሰማው። ሌሊት ራሱ በጣም ይሰማል ትምህርቱ ሁሉ ነገርና በጣም ደስ የሚል ስሜት ነው ከክፍላችን መስማት ስንችል ሁሉን ነገር ማለት ነው። እኔ ወደዋለሁ። ደውል ስንት ሰዓት ይሆን? We haven't even checked the time. Good to see. We need to get going ዛሬ ቁጭ ቅድስዬ ቁጭ እንበል እዚህ ጋር ና ቁጭ you see እዚህ ግን ብዙ አንወጣም because ልጅ ስላያስኩኝ ና ኦኬ በቃ ጨረስና ባትሩሙን ላሳያችሁ ቶሎ ብዬ this is our shower room ቆንጆ ነው ትልቅ ስፔስ ነው ቆንጆ ነው ክሊን ነው ሰላም እና በአሰራር ማልወደው ነገር ይሄ ነው ይሄን ታንክ ማየት usually የማይታይ ባትሩም ደስ ይላል just because I've heard stories እና እንደዚህ አይነት ውጭ ያለ ታንክ actually ሁሉ ቦታ ያለ ነው I think ኢትዮጵያ ውስጥ ግን yeah it's not my favorite ነገር እውነት ለመናገር ሻወሩ በጣም ቆንጆ ነው like if I show you የውሃው ፓወር በጣም ትልቅ ነው ፕሬሸሩ ውሃው የሞቀ ነው በጣም yeah we had a good shower ደስ የሚለው ሌላ ከሻወር እያደረግን ያለን ቪው በደንብ ከታያችሁ አያችሁ ማታ ላይ ደግሞ መብራቶች ምኖች ይታያል ቆንጆ ቪው ነው ማታ ሻወር ላይ የራሳችን ፎጣ ይዘን መተናል ግን there is ፎጣ ዘይዞ እና በቃ ቆንጆ ሻወር ሩም ነው በደንብ ስፔሽስ ነው ሁሉ ነገር በደንብ ይሰራል ዋናው ነገር ቆንጆ ሙቀት አለ ከዚህ በላይ ምን እንፈልጋለን nothing እና ቆንጆ ጊዜ እያሳለፍን ነው I have to say something ግን ስለዚህ ሆቴል በጣም ከሁሉ ነገር መልካም የሚያደርገው ሰዎቹ ናቸው በጣም ጥሩ ሰዎች እስካሁን ያጋጠመኝ ሰው በሙሉ እና እንደ ቤተሰብ ነው የሚያደርጓችሁ ምንም ነገር ልፈልግ ወይ ባንክ መሄድ ስልክ ለማውጣት ስፖንጅ መግዛት ምንም ነገር ላይ like የቱ ጋር ነው ብዬ ከጠየኩኝ አብረውኝ ይሄዳሉ ያግዙኛል ሁሉ ነገር ያግዙኛል እስከምትፈልጉት ድረስ በጣም ካይንድ ናቸው ብዙዎቹ ስልክ ቁጥራቸው ይዣለው እና ለብዙ ነገር ኢቭን አንድ ዜ የምትሰራ ዳቦ አስጋግራልኝ ታውቃለች ፈልጌ ብዙ ከስራቸው ውጪ የሆነ ነገር just ይረዳሉ just ምንም ነገር ፈልጋለሁ የት ነው አቅጣጫው የት ነው አብረው ወክ ያደርጋሉ ሰው ልጥራልሽ ይላሉና በጣም ረድተውኛል በጣም secure and feel እንዳረግ ሰጥተውኛል ሁሉም በደንብ ተዋውቀናል ስንመጣ በጣም በደስታ ነው የተቀበሉን ልክ ምናቃቸው 6 ሳምንት አብረን
አሳልፈናል ቢፎር ከ8 ወር በፊት ያ ሶ በጣም ቤተሰብ ሆነናልና ላይክ ትልቁ ነገር ሰዎች ናቸው። ልክ ቤተሰብ ቤት እያደርን ነው የሚመስለን ቢካዝ ኤኒታይም ምንም ብንፈልግ ከጎናችን ስላሉ ስልካቸው ደግሞ እዚህ 0 ስትጫኑ 24 ሰዓት ነው። ሶ በምንም ሰዓት ምንም ነገር ቢፈልግ ይረዳሉ። ሶ the only thing ያላሳያችሁ ቁርስ ነው። ቁርሱ ደግሞ ቆንጆ ነገሩ ከደወልን ቁርስ እዚህ ላይ ድረስ ሊያመጡልን ይችላሉ። በማዘዝ የፈለግነውን አዘን ከሩም ሬቱ ጋር ኢንክሉድድ ነው። ወይ ደግሞ ወርደን መብላት እንችላለን። እኛ ወርደን መብላት ደስ ይለናል ቢካዝ እዛም የሚሰሩ ልጆችን ተዋውቀን ቅዱስን በጣም ይወዱታል። የተጫወትን ስለምንበላ ሩሙም ደስ ስለሚል እንደዛ ነው። ከዛ አሁን ልንወጣ ነው። እኔ የሲም ካርዴን ረስቼ በጣም ምንም ቁጥር የለኝም የቤተሰብ ምኔ ሶ ሄጄ ካርድ ኒው ሲም ካርድ ገዛን ነው ኢንተርኔት አስገባለሁ ስልኬ ላይ and that's just across the road አብረን እንሄዳለን። ከዛ በኋላ አክስቴ ጋር ስለሚሄድ እንግዲህ ቻው ላችኋለሁ ማለት ነው። በዛውም ግን ከውጭ ያሳያችኋለሁ ሆቴሉን። ስለዚህ I'll see you in a bit